السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه أجمعين. أما بعد، يا أيها الناس أوصيكم ونفسي بتقوى الله عز وجل. وقال تعالى: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. وقال أيضا: يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المتابعون الكرام، إن شاء الله تعالى በአላህ ስብሓነሁ ወተዓላ እዝነትና ችሮታ እንግዲህ ቀናቶች ይሄዳሉ፣ ጊዜያቶች ይቀያየራሉ። አልሐምዱሊላህ ወልሚና ፈሊላሂ አልሐምዱ ወልሚና። እኛ ግን እስልምና ላይ ያለን፣ መስጂድ ላይ ያለን አላህን ስብሓነሁ ወተዓላ ልናመሰግን ይገባል። ልከይ ነዝዳደ ከአላህ ስብሓነሁ ወተዓላ እንዲጨመርልን ማለት ነው። እና ኢንሻአላህ የዛሬው የዳዕዋ ርዕስ የሚሆነው ኢንሻአላህ የቤት ስኬት አስባቡ ሰዓደት ልቡዩት፣ ቤት ውስጥ ወደ ስኬት መዳረስ እንዴት ነው የሚቻለው? የቤት ስኬት፣ የኑሮ ስኬት፣ የህይወት የቤት ውስጥ ስኬትና ደስታ በምን አይነት መልክ ነው ሊገኝ የሚችለው ስለሚለው ዙሪያ እናወራለን ኢንሻአላህ። የቤት ውስጥ ሰው ልጅ ከቤቱ ከተሳካለት ኢንሻአላህ ውጭ ሁሉ ይስተካከልለታል፣ ዒባዳውም ይስተካከልለታል። مع كون هذا الأصل في البيت። ስኬት የመጀመሪያው መነሻው ከቤት ነውና ስለ ቤቱ ስኬት ባጭሩ እናወራለን ማለት ነው። ከዛ በፊት ግን አልহামዱሊላህ ረብል ዓለሚን የሙስሊም ጠላቶች የይሁዳ ሀገሮች አልহামዱሊላህ ትላንትና ህፃናቶችን ባስለቀሱት ልክ እያለቀሱ ነው። ትላንት ባሳደዱት ልክ እነሱም ተጠልለዋል። وتلك الأيام نداولها بين الناس ይላል አላህ ሱብሓነሁ ወተዓላ። ይቺ አንድ ማሸነፍ አንድ መሸነፍ ሰዎች ዘንድ የምናገለባብጣት ምናሽከረክራት በወረፋ ምናደርጋት ቀናት ይላል። ሰዎች ዘንድ ምናዞራት። እኛ ኢራን ለሙስሊም ተጠቅማለች ብለናል። ኢራን ለሙስሊም የምትጠቅም ሀገር አይደለችም። እንደውም ቢሳካላት የመጀመሪያ ካዕባ የምታፈርሰው ሀገር ኢራን ናት። ነገር ግን ትናንትና ያለቀሱትን ህፃናቶች ዛሬ እንባቸውን ቢያንሰብሳለች። ለዛ ነው ለኢራን የምንደሰት እንጂ ኢራን የምትጠቅም ሀገር ሆና አይደለም። የሙስሊሞች ጠላት ናት፣ የመጀመሪያዋ ጠላት። እና ኢንሻአላህ ነርጅዕ ለልመውዲ ወደ ርዕሳችን እንመለሳለን። የመጀመሪያው فهذه الأسباب فمن هذه الأسباب ቤት ስኬት፣ ሰው ልጅ ቤት ውስጥ እንዴት አይነት ስኬት እንዴት ነው ሊያገኝ የሚችለው የሚለውን ስንመለከት የመጀመሪያው የሚሆነው አልኢማን፣ ኢማን። ሰው ልጅ ቤት ውስጥ ስኬትን መጎናጸፍ ከፈለገ የመጀመሪያው የሚሆነው ኢማን ነው። አልመቅሩኑ ቢልዓመል ሳሊህ፣ ማመን ዝም ብሎ እንደ ሙርጂዓዎች ኢማኑ ቀውሉን ቢልሊሳኒ ፈቀጥ ማለት ሳይሆን ከተግባር ጋር የተቆራኘ የሆነን ኢማን ማመን ማለት ነው። የመጀመሪያው እርከን
هو سر سعادة البيوت የቤት ውስጥ ስኬት ምስጢር ነው ኢማን ብሎ ማለት በውስጥና በውጭ በልብና በአካል በአላህ Subhanahu Wa Ta'ala ብቸኝነት እሱ ብቻውን እንደፈጠረው ሁሉ ብቻውን መመለክ አለበት ብቻውን ቀስቃሽ ነው ብቻውን ተመላኪ ነው የሚለውን በአካልም በቃልም ማመን የቤት ስኬት ውስጥ የመጀመሪያው ከንን ይዛል قال تعالى الله إني من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا كنا دوست ملكامين يسراسا من ذكر أو أنثى كسيت يهون كونت فلنحيينه حياة طيبة إنيا يتشالن هوتنا نورالن ولنجزينهم أجرهم بأحسن ما كانوا يعملون بسرت سرا لك طرون من دان نسطاچوالن إلى إن እንደዛ ስንል إن شاء الله إيمان تفسير تفريق الإيمان عند كل فرق الضالة ሁሉም ፍርቃዎች ጠማሞች የሆኑ ፍርቃዎች የተለያዩ አመለካከትና እምነት አላቸው በኢማን በኩል እና የመጀመሪያው ደግሞ ሙርጂአ يرون أن الإيمان هو تصديق القلب فقط ኢማን ብሎ ማለት በልብ ማመን ብቻ ነው ተግባር አያስፈልገውም آمنت بالله ካለ አንድ ሰው የጀነት ነው ብሎ ያስባሉ ማለት እና ولا يدخل فيه العمل ስራ እዚህ ውስጥ አይገባም እዚህ ኢማን ውስጥ وهكذا ولا يزيد ولا ينقص ኢማን የሚባለው ነገር አይጨምርም አይቀንስም ይላል በሚገባ ተከታተሉ እንደዚህ የሚሉ ሙስሊም ነን የሚሉ የሚሰግዱ ናቸው እስከ ዛሬም ያሉ ማለት اختلفوا فيما بينهم እነሱ አልተስማሙም በዚህ ጉዳይ የተወሰነ ልዩነት አለ فمنهم من قال هو مجرد المعرفة እዚሁ ሙርጂዓ ውስጥ የተወሰኑት ደግሞ ምን አሉ አይ ማወቅ ብቻ ነው በቃ አላህ እንዳለ ማወቅ ብቻ ነው በቃ ሌላ ነገር አይደለም ومنهم من قال هو المعرفة والقول እዚሁ ሙርጂዓ ውስጥ ደግሞ መናገርና ማወቅ ነው ያሉ አሉ ومنهم من قال هو المعرفة والقول والعمل ስለዚህ በሶስት ተከፍሏል ሙርጂዓዎች ራሱ ማለት ሌላው معتزلة الذين اعتذروا من مدرسة حسن البصري رحمه الله تعالى أو من مجلسه معتزلة يرون أن الإيمان هو التصديق بالقلب والإقرار باللسان الناس من الأهل معتزلة أن الإيمان بلو مالته هو التصديق بالقلب بلب ما منه والإقرار باللسان بملاس ما رقاقت نو بلو إلى مالته وعمل بالجوارح بأكارم مسراتنا نقول قلنا من دونه تقراتهم وأن صاحب الكبيرة ليس مؤمنا ولا كافرا إلى معتزلة كبائر وانجل يسراسو تلالك وانجلوچن يسراسو مؤمن አይደለም ካፍርም አይደለም በመካከል ላይ ነው ያለው ይላል በመካከል ላይ የለም فماذا بعد الحق إلا الضلال فأنا تصرفون الله سبحانه وتعالى فماذا بعد الحق إلا الضلال ከሐቅ ውጭ ሌላ ምን አለ ጥመት ቢሆን እንጂ ሌላ የለም እና ሌሎች ደግሞ ምንድናቸው الخوارج الذين يخرجون بالسلاح على ولاة أمورهم
በመሳሪያቸው በጦራቸው በጦርነት የሚያምኑ በመገዳደል የሚያምኑ ሐታ ሙስሊሞችን የሚገሉ እነዚህ ደግሞ ኸዋሪጃ ይባላሉ። እነሱ يتفقون مع المعتزلة كمعتزلة ጋር ይገናኛሉ في أن الإيمان والتصديق بالقلب وإقرار باللسان وعمل بالجوارح በዚህ ይስማማሉ። لكنهم يرون أن صاحب الكبيرة خارج عن الإيمان ይላሉ وداخل في الكفر ከሙዕተዚላ ጋር ኸዋሪጃዎች በአቂዳ ደረጃ ይገናኙና የቱ ጋር ነው የሚለያዩት? ሂዶ ኸዋሪጃዎች ትልቅ ወንጀልን የሰራ ሰው ከእስልምና ወጥቷል ይላል። ትልቅ ወንጀል የሰራ ሰው ከእስልምና ወጥቷል፣ ካፍር ነው፣ ሙኸለዱን ፊናር ነው፣ በእሳትም ውስጥ ይዘወትራል ይላል። ጃህሚያዎች ደግሞ አሉ የረውና أن الإيمان هو مجرد المعرفة قلبية بالله. جهمية الذين ينتسبون إلى جهم بن صفوان أو ينتسبون أنفسهم إلى جهم بن صفوان ودم بالو سوية إن يسوع تكتاين نميلو سوج إيمان بقال من ناقر بجانو إلى በልብ ማወቅ ብቻ ነው ኢማን፣ የልብ ስራ ነው። وأن الكفر هو الجهل به ኩፍር ብሎ ማለት ኢማንን በልብ አለማወቅ ነው። እና ኢንሻአላህ ሌሎች ደግሞ እነ ራፊዳዎች አሉ الذين يرفضون زيد بن علي ኩፋ ላይ ከዘይድ ብኑ ዓልይ ጋር ስምምነት በሚፈጽሙበት ሰዓት لما لم يرضى عقيدتهم ومذهبهم حين رفضوا أبو بكر وعمر رضي الله عنه. أبو بكر وعمر عليكم السلام አንፈልግም በዚህ ጉዳይ ላይ ከኛ ጋር ተስማማ አሉና ኩፋ ላይ ማለት በስራ ግሮ እዚሁ ኢራን አካባቢ እኛ አልይና አቡበክርን አንፈልጋቸውም ዑመርና አቡበክር ምክንያቱም አልይን ገፍቶብናል፣ ስለዚህ ሐሳባችን ውደድልን ሲሉ አይማ በፍጹም ሊሆን አይችልም። ነብዩ ሰለላሁ ዐለይሂ ወሰለም የኔ ኸሊፋ ማድረገው ኸሊል ማድረገው ሰው ቢኖር አቡበክር ነው ያሉትን ታላቁን ሱሐባ ዑመርን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለትን ሸይጣን እሱ በሄደበት መንገድ አይሄድም ያሉትን እንዴት አድርጌ ነው እኔ ከእናንተ ጋር ምጠላው ብሎ ሲል ረፈዱ ተውት ማለት ጠሉት፣ ኢግኖር አደረጉት። ከዛ ራፊዳ እና ኢንሻአላህ ይህን ያነሳሁት ለምንድን ነው የአህል ሱና ወልጀማዓ ኢማን ከነዚህ ጋር በጭራሽ አይገናኝም። ኢማንን ካሚል መሆን ማለት የምንችለው አልኢማኑ ቀውሉን ብልሳን ወዐመሉን بالجوارح واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية. إيمان بلب مامن بالجزاء دم مناجر آمنوا وعملوا الصالح قال الله أمنوا مناجر يأمنكم نجر كالتناجر كيتو قال يأمنكم الله سبحانه وتعالى መናገር ከዒባዳ ውስጥ ባይሆን ኖሮ ወዐመሉ ሳሊሃትን ከአመኑ ጋር ያቆራኘው ነበር። እና ኢማን የዚዱ ቢጣዓ ወየንቁስ ቢልማዕሲያ አላህን ስንታዘዝ መልካምን ነገር ስናደርግ ይጨምራል። ይህንን ራሳችንም ማወቅ እንችላለን። በዕለት ተቀን ጉዞአችን ውስጥ ሱቢ እንዴት ጀማዓ የምንሰግድበት ሰዓት ምን አይነት የዲን ፍቅርና ምን አይነት እርካታ እንዳለን ብናስብ እሱ ብቻ በቂ ነው። ኢማን አላህን በመታዘዝ እንደሚጨምር ለማወቅ አላህን በመታዘዝ ኢማን እንደሚጨምር ለማወቅ ሱብሂ መስጂድ
ከጀማዓ ጋር መስገድ ብቻ በቂ ነው። እና ኢማን ትክክለኛውን መስፈርት አሟልተን ካመን የቤታችን ስኬት ነው ማለት ነው። ከነዛ ስኬቶች ውስጥ ከቤት ውስጥ ስኬቶች ውስጥ የመጀመሪያውን ደረጃ ይይዛል። ሁለተኛው ومن أسباب سعادة البيوت صلاح الوالدين የቤት ስኬት መስፈርቶች ውስጥ ሁለተኛው የቤተሰብ መስተካከል፣ የቤተሰብ ዲን ላይ ጠንካራ መሆን ትልቅ መሰረት ነው። በአቂዳቸው የተሻሉ በዲናቸውም ጠንካራ ለካው በቤተሰቦቻቸው ግንዛቤና በዲን ላይ ያላቸው ጥንካሬ ላይ ይወሰናል። في دينهم وأخلاقهم ስነ ምግባራቸውን በዲናቸው በኑሮም ደረጃ በማህበራዊ ኑሮም ልጆች ከቤተሰቦቻቸው ነው የሚማሩት። وكما قيل الناس لا يتعلمون بآذانهم بل بعيونهم ይባላል። ሰዎች በጆሮአቸው አይደለም የሚማሩት በአይናቸው እንጂ። በተለይ ልጆች ደግሞ የሚማሩት በአይናቸው ነው። በጆሮአቸው ከሚማሩት ይበልጥ በአይናቸው የሚማሩት ይበልጥ ልባቸው ውስጥ ይገባል። ያ ማለት ምን ማለት ነው? ቤት ውስጥ የሚደረገውን ነገር የሚያዩት በአይናቸው የሚያዩት የአባትና የእናትን ተግባርና ስራ ያ የሚያዩት ነገር ይበልጡኑ እነሱ ላይ ተጽዕኖ ይፈጥራል። እንዲለወጡ ጠንካራ እንዲሆኑ ያ የተሻለ ተጽዕኖ ያሳድርባቸዋል ማለት ነው። ስለዚህ ቤተሰቦች ለልጆቻቸው ጥሩ አሳዳጊ ለመሆን ጥሩ ዲንን ተገንዛቢ፣ ጥሩ አቂዳ ያላቸው ጠንካራ አቋም ያላቸው መሆን ያስፈልጋል ነው። فإن للأفعال تأثيرا لا يقل أثره على الأقوال والتوجيهات በተግባር ውስጥ ትልቅ የሆነ ስበት ትልቅ የሆነ ተአثير አለው። ከተግባር ከቃላት የበለጠ ከምክር የበለጠ አንተ ተው ከምትለው ይበልጥ ትተህ የምታሳየው ይበልጥ የተሻለ ነው ማለት ነው። በተለይ ልጆች ጋር ሲሆን ማለት ነው። فصلاح الآباء وفسادهم የቤተሰብ መስተካከል ወይንም ደግሞ የቤተሰብ መጥፋት يرى ذلك في الأبناء من جهة البعد عن المعاصي በልጆች ላይ ይንጸባረቃል፣ ይታያል። የቤተሰብ ከዲን መራቅ፣ የቤተሰብ ዲንን ቀለል ማድረግ ያ ፋናው በልጆች ዘንድ በጭራሽ መታየቱ አይቀርም። በልጆች ላይ ይንጸባረቃል። በምን አይነት ልጆች ደግሞ ከማዕሲያ መራቅን ከወንጀል መራቅን أو الجرأة على ارتكاب الحرام ሐራምን በመዳፈር ወይንም ደግሞ ከማዕሲያ መራቅ በቤተሰቦቻቸው ተንተርሶ ልጆች ያንጸባርቁታል። አባት ማይሰግድ ከሆነ ልጅ ሂደህ ስገድ ብትለው ራሱ ያልሰገደውን ይላል። በጭራሽ ሊሰግድ አይችልም። እናትም እንደዛው እሷ ሳትሰግድ በርግጥ ደግሞ ሰው ልጅ የልጆቹን መጥፎ አይወድም። እሱ ባይሰግድ እንኳን ልጆቹ እንዲሰግዱለት ይፈልጋል። ሐቂቃ ነው። እሷን ባትሰግድ የልጆቹን መስገድ በጣም ትፈልጋለች። አጂብ ነው። ነገር ግን ምንድነው ልጆች ደግሞ እኛ ያላደረግነውን ነገር በጭራሽ ከኛ ላይ ሊቀበሉ አይችሉም። በጭራሽ ቤተሰብ የልጆች መስተካከል ይፈልጋል። ነገር ግን ለራሱ አንተ ልጅ አትሰግድም። ከዛ ልጅ ምንድነው የሚገነዘበው? የልጆች አእምሮ በጣም ፈጣኝ ነው። ወለذا قال الله تعالى يا أيها الذين آمنوا لم تقولون ما لا تفعلون ይላል። ማትተገብሩትን ነገር እንዴት ትናገራላችሁ? አላህም እንዲህ ነው። ስለዚህ ልጆች ተግብረን የምናሳየውን ይበልጥ ይቀበላሉ ማለት ነው። كما قال تعالى الله سبحانه وتعالى እንደሚለው إنا وجدنا آباءنا على أمة وإنا على آثارهم مهتدون
አላህ እንዲህ ይላል ኢና ወጀድና አባአና እኛ አባቶቻችን አገኝተናል እንደዚሁ ታቦትን ሲገዙ ታቦትን ሲያመልኩ እዚሁ መንገድ ላይ አገኝተናቸዋል። አላህን በብቸኝነት ሳያመልኩ እንደዚሁ ባሉበት ሁኔታ ነው ያገኘናቸው። እኛ እነሱን ተቃራኒ የምንሰራ አይደለም። እነሱ አላህን አላመለኩም በጭራሽ፣ እኛም አላህን የምናመልክ አይደለንም። ወኢና አላ አታሪሂም ሙህተዱን እኛ የእነሱን መንገድ ተከታዮች እንጂ ሌሎች አይደለም። ስለዚህ ልጆች ምንድናቸው ማለት ነው? አባቶቻቸውን ቤተሰቦቻቸውን ተከታይ ናቸው። ወሊዛ የጅብ ዐለይና አን ኑሓዊለ ዐላ ኢስላህ አልዐቂዳ ወልዐመል ወዛሊከ ኩለማ ተቀረበ አልዋሊዳን ቢጣዓት ሊላህ ቤተሰቦች ለአላህ ሱብሓነሁ ወተዓላ አላህን በመታዘዝ ጠንካራ በሆኑ ቁጥር ወጅተሃዳ ወአኽለሳ ፊል ዒባዳ ለአላህ ሱብሓነሁ ወተዓላ ዲን በተበራቱ ቁጥር ለአላህ ኢኽላስ ባደረጉ ቁጥር ሲሰጡ ለአላህ ብቻ ብሎ በሰጡ ቁጥር ዒባዳ ሲያደርጉ ለአላህ ብሎ ብቻ ባደረጉ ቁጥር ፊ አብናኢሂም ፈኢነ ፊ አብናኢሂም የንተፊዑነ ቢሂ ዐላ ሰቢል ተበዕ ልጆች ደግሞ ይበልጥ ተጠቃሚ ይሆናሉ በዚህ ጉዳይ ላይ ቤተሰቦቻቸውን በመከተል ረገድ ማለት። ምክንያቱም አባት ቤተሰብ ተግባሩን ዝንፍ የማያደርግ ቃሉን አክባሪ ለአላህ ሱብሓነሁ ወተዓላ ለመታዘዝ ጠንካራ ከሆነ ቤተሰብም ወላጅም ዝንፍ አይልም፣ ልጆችም ዝንፍ አይሉም ማለት ነው። من أبنائهم فليس انتفاع الأبناء من آبائهم المال والعقار فقط ልጆች ከቤተሰብ የሚጠቀሙት ውርስ እና ልብስ ጉርስ ብቻ አይደለም። ልጆች ከቤተሰብ መውረስ የሚፈልጉ በጣም በርካታ ነገር አለ። ጥሩ ስነ ምግባርን፣ አሳብነትን፣ ቻይነትን፣ ታጋሽነትን፣ ታጋይነትን፣ ለዲን ጥንካሬን፣ ለአላህ መኖርን፣ እውነተኝነትን፣ ታማኝነትን ከቤተሰብ መውረስ ይፈልጋሉ ልጆች። ይህንን ማወቅ ያስፈልጋል። ልጆች ከኛ ላይ ልብስና ምግብ ብቻ ነው የሚፈልጉት። ከበላ ከጠጣ ልጅ ከዚህ በላይ ምን አባቱ መባል የለበትም። ለልጅ ጥሩን ወደፊት አሻግሮ እንዲያይ የተሻለ ነገር እንዲያስብ አእምሮን መቅረጽ በተግባር ማስደገፍ ያስፈልጋል። በዚያ ሰዓት ካለ ዕድሜው ልጅ ትልቅ ሰው ይሆንና አባትን የሚመክር ልጅ ሆኖ ታገኘዋል። ይሄ ልጅ ከየት መጥቶ ነው አባዬ እንደዚህ አይነት ቦታ ላይ እንዴት እንደዚህ አይነት ቦታ ትገኛለህ? እንደዚህ አይነት ነገር እንዴት ትሰራለህ? እንደዚህስ እንዴት ትላለህ? ይሄ እኮ ትክክል አይደለም። በቃ ባዳው ሳይወቅስህ ባዳው ሳይገርፍህ እዚሁ ቤት ውስጥ የሚመክር ልጅ ታገኛለህ። ይሄ ደግሞ ከስኬቶች ሁሉ በላጩ ስኬት። ሶስተኛው ወምን አስባብ ሰዓደት ልቡዩት የቤት ስኬት ውስጥ የምጠቀሰው ቅራአቱል ቁርአን ቤት ውስጥ ቁርአንን መቅራት የቤት ውስጥ ስኬትን ከሚያመጡ መስፈርቶች ውስጥ ሶስተኛ ደረጃ ላይ ይጠቀሳል። ቅራአቱል ቁርአን ፊል በይት ሐይቱ ኢነ ለከላሚላሂ ተዓላ ተአቲረን አጂብ አላህ ሱብሓነሁ ወተዓላ ቃል ትልቅ የሆነ ፋናና ትልቅ የሆነ ስበት አለው። ህይወትን ለማስተካከል የደረቀውን ልብ ለማግራት አላህ ሱብሓነሁ ወተዓላ ዘንድ ለዘብ ለማለትና ራስን ለማሰብ ከየት መጣው፣ የት ደረስ፣ ወዴት ነው የሚሄደው፣ እኔስ ምን አይነት ሰው ነኝ ብሎ ሰውየው ራሱን እንድጠይቅ ምንድን ነው የሚጠብቀኝ እንድል ትልቅ የሆነ ፋናና ተጽዕኖ ያሳድራል ቁርአን። ስለዚህ ቤት ውስጥ ቁርአን መቅራት ለቤተሰቦችም ለባለቤትም ስኬት ነው ማለት ነው። فهو طارد للشياطين شيطان يبرر القرآن وسبب لتنزيل الملائكة الكرام እንደገና ደግሞ መላእክታን ቤት ውስጥ የተከበሩ መላእክቶች እኛ ዘንድ እንድጣዱና እኛን እንዲያካብቡ ያደርጋል ማለት ነው። وغشيان الرحمة ونزول السكينة
አላህ በእዝነቱ እኛን እንዲያካብብና ሰኪና በልብ ውስጥ እረፍት እርጋታ በልባችን ውስጥ እንዲሰክን እንዲሰርፍ ያደርጋል። ቁርአን መቅራት ቤት ውስጥ ለምን ፋቲሃ አይሆን? ሰውየው ቁርአን ካልጨረስኩ ብሎ ዝም ማለት የለበት። የተወሰኑ ሰዎች ቁርአን እስካልጨረስኩ ድረስ ወይንም ደግሞ አሳምሬ እስካልቀራው ድረስ ምኑን ቀራው ይላል። ወይንም ደግሞ ልጆች ከቤት ውስጥ ልጆች ይቀሩና ከአባት የተሻለ ጥሩ ድምፅ ያላቸው ይሆናሉ። አንዳንድ ወሩበማ የኩኑነ ሀከዛ አንዳንድ እንደዚህ አይነት ነገር ይከሰታል። ልጆች የተሻለ የሚቀሩና ጥሩ ድምፅ ያላቸው በሚሆኑበት ሰዓት አባት ልጄ ከኔ የተሻለ ስለሚቀራ እኔ እሱ ጋር መቅራት የለብኝም እንደማፈርም ያደርጋል ማለት ነው። ይህም አግባብ አይደለም። ጥሩ አድርጎ የሚቀራ ሰውና የተቸገረ ያለን እየተላዕላ በቅርአቱ በጣም እየተወጣጠረ የሚቀራው ሰው እኩል አይደለም። ባጅ ያ እየተቸገረ የሚቀራው ሁለት አጅር ነው የሚያገኘው። እየተሰቃየ እያለ የሚቀራው ሰውዬ ሁለት አጅር ነው የሚያገኘው። الذي يقرأ كالماهر ያ አሳምሮ የሚቀራውማ ያ በቀራበት ልክ አንደኛውን ሚንዳ ብቻ ነው የሚያገኘው። ይህ ሰውዬ በመቸገሩና በመቅራት ሁለት ሚንዳ ያገኛል። ስለዚህ የምንችለውን ያክል አያ መቅራት ግዴታ በቀራና ኢምራን መሆን የለበት። ሱረቱል ፋቲሃና ሱረቱል ኢኽላስ وهي أم القرآن هي سورة الفاتحة. سورة الإخلاص التي تعدل ثلث القرآن عند ሶስተኛው ቁርአን የምትመዝና ሶስት ጊዜ አራት ጊዜ የቀራሰ ቁርአን እንዳከተመ ሰው። ስለዚህ የምንችለውን ቁርአን መቅራት ያስፈልጋል ነው። በዚህ ሰዓት መላእክቶች ያካቡናል። وذكرهم الله في من عنده ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ولا يقعد قوم يذكرون الله عز وجل ሰዎች አይቀመጡም የሆነ መቀማመጫ ላይ የሆነ ቦታ ላይ አላህን ሱብሓነሁ ወተዓላ ያው የሚያወሱ ሲሆኑ አይቀመጡም። ኢላ ሐፈቱሁም الملائكة መላእክቶች እንዲያካበቧቸው ቢሆኑ እንጂ ወገሽየቱሁም الرحمة እዝነት በእነሱ ላይ የተንጣለለ ያንዣበበ ቢሆን እንጂ ونزلت عليهم السكينة ሰኪና የልብ እርጋታ እነሱ ላይ የወረደች ብትሆን እንጂ ኢላ ነብዩ አለይሂ ሰላቱ ወሰላም ወذكرهم الله في من عنده አላህ መላእክቶች ዘንድ እንደዚህ አይነት ባሪያዎች እኮ አሉኝ ብሎ የሚመጻደቅባቸው ቢሆን እንጂ ይላል። ስለዚህ አንድ ሰው ቤት ውስጥ ቁርአን በሚቀራበት ሰዓት ላይ እነዚህ ሁሉ ትሩፋቶችን ያገኛል። አላህ ሱብሓነሁ ወተዓላ ሰኪና ያወርድበታል፣ መላእክቶች ያካብቡታል። ከዛ ደግሞ አላህ ሱብሓነሁ ወተዓላ በሰማይ ውስጥ በመላእክቶች መዘነ እኮ እንደዚህ አይነት ባሪያዎች አሉ ተመልከቱልኝማ እያለ ይመጻደቅባቸዋል ማለት ነው። رواه مسلم ዘግቦታል። وهذا عام في المساجد والمدارس والبيوت وغيرها ይህ ሐዲስ ቤት ውስጥ መድረሳ መስጂድ ቤትን ቦታ ነው የሚያካልለው እንጂ በተወሰነ ቦታ የተገደበ አይደለም ማለት ነው። እና ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲታቸው عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال لا تجعلوا بيوتكم مقابر ቤታችሁን መቃብር አታርጉ إن الشيطان ينفر من البيت التي تقرأ فيه سورة البقرة سورة البقرة ከሚነበብበት ከሚቀራበት ቤት ሸይጣን ያፈገፍጋል ወይም ይሸሻል ነው። ስለዚህ ሸይጣን እንዳይቀርበን ምክንያት ይሆናል። ሸይጣን አልቀረበንም ማለት ደግሞ መላእክት አቀረበን ማለት ነው። መላእክት አቀረበን ማለት ደግሞ ለስኬት ቀረብን ማለት ነው። አራተኛው የቤት ስኬት ዚክሩላህ ተባረከ ወተዓላ አላህ ሱብሓነሁ ወተዓላ ማውሳት ነው። ዚክር ማድረግ ነው። وخصوصا عند دخول البيت በተለይ ደግሞ ቤት ውስጥ ስንገባ ወደ ቤት ስንገባ لأنه المكان الذي يأوي إليه الناس ቤት ብሎ ማለት ሰዎች የሚገቡበት የሚጠጉበት መጠጊያቸው ነው። ليجدوا فيه الراحة والأمن والطمأنينة ሰዎች እርጋታን እረፍትን ፈልጎ የሚገቡበት መጠጊያቸው ነው ቤታቸው። ስለዚህ እረፍትና እርጋታን እንዲሁም እርካታን ፈልጎ የሚገቡበት ቤታቸውን
እርካታቸውና እርጋታቸው እንዳይበላሽባቸው ቤት በሚገቡበት ሰዓት ዚክር ማድረግ ያስፈልጋል ማለት ነው። ካልሆነ ያ የፈለጋቸው እረፍቶችና እርጋታዎቹ ተንጠለጠሉና መንገድ ላይ ተቀጩ ይሆናሉ። فعن جابر بن عبد الله رضي الله عنهما أنه سمع النبي صلى الله عليه وسلم كجابر تيدو بتورى حديث كنبي صلى الله عليه وسلم سمعه ألا يقول እንደዚህ ሲሉ إذا دخل الرجل بيته አንድ ልጅ ወደ ቤቱ በሚገባበት ሰዓት ላይ فذكر الله عند دخوله وعند طعامه الله سبحانه وتعالى ካወሳ ብስሚላህ ብሎ ከገባ ከዛ ብስሚላህ ብሎ የቀረበለትን ምግብ ከበላ قال الشيطان شيطان ይላል لا مبيت لكم ولا عشاء ማደሪያ የላችሁም እራትም የላችሁም ማደሪያችሁና እራታችሁን ፈልጉ ይባባላል እርስ በርስ ሸይጣኖቹ ማለት ነው። وإذا دخل فلم يذكر الله عند طعامه وإذا دخل ሰውየው የገባ ጊዜ فلم يذكر الله عند دخوله በሚገባበት ሰዓት ላይ አላህን ያላወሳው ነው ከገባ قال الشيطان شيطان ይላል أدركتم المبيت ማደሪያ አግኝታችኋል ይላል። ሰውየው ከውጭ ይገባል አላህን ስም ሳይወሳ ብስሚላህ አሰላሙ አለይኩም ብሎ ካልገባ أدركتم المبيت እናንተ ማደሪያ አግኝታችኋል ይባባሉና ይጠራራሉ ሸይጣኖች። وإذا لم يذكر الله عند طعامه الله سبحانه وتعالى ምግብ ዘንድ ካላወሳ ብስሚላህ ሳይል የቀረበለትን ሪቦት ቢበላ ሰውየው قال الشيطان أدركتم العشاء እናንተ እራትን አግኝታችኋል ይባላሉ ማለት። ከዛ አብሮ እራቱን ይበላል አብሮም ያድራል። ሰውየው በቅዠት የተሞላ ሌሊት ያሳልፋል ማለት። ሱብሂን የማይነሳ ሆኖ ያነጋል። ይህ ሁሉ ስህተት በዛች ማታ በተደረገችው በመግቢያዋ ሰዓት በረሳት ወይንም ደግሞ በተዋት አላህን በማስታወስ ነው ማለት። وهذا الحديث صحيح أن المسلم إذا دخل بيته من غير ذكر الله تعالى دخل مع الشيطان. ይህ ሐዲስ በግልጽ የሚያስረዳን ነገር ቢኖር ሰውየው አላህን ሳያወሳ ቤት የሚገባ ከሆነ ሸይጣን አብሮት ይገባል። وكذلك إذا أكل ولم يذكر الله عز وجل يتعشى ويأكل معه ሰውየው አብሮት ይበላል ሸይጣን ጋር አላህን ሳያወሳ በሚበላበት ሰዓት የሚለውን ያስይዛል ማለት በግልጽ ያሳያል። ስለዚህ ይህንን መጠንቀቅ ያስፈልጋል ማለት ነው። አምስተኛው የቤተሰብ ስኬት التفاهم بين الزوجين ሁለቱ ባለትዳሮች መግባባት ያስፈልጋል ማለት ነው። በቤተሰብ ህይወት በኑሮ በልጆች ጉዳይ በዲን ጉዳይ የሚተማመኑና የሚረዳዱ አንደኛውን የሚረዳ መሆን ያስፈልጋል። የሚቃረኑ የሚጨቃጨቁ መሆን የለባቸውም ማለት ነው። فيما يخطئهما አንደኛው ላይ በሚሳሳትበት ጊዜ ወይንም ደግሞ በሚፈጠረው ስህተት ወይንም ደግሞ فيما يخصهما ሁለታቸውን ደግሞ ለየት አድርጎ በሚያያቸው ሁለታቸውን በሚመለከታቸው ጉዳይ ላይ ሁለታቸውን ብቻ በሚመለከታቸው የቤተሰብ ጉዳይ ላይ የሚረዳዱ አንደኛው ከአንደኛው ላይ ቶሎ ግንዛቤን የሚወስድ መሆን ያስፈልጋል ማለት ነው። فتبقى المشكلة والحل فيما بينهم ችግር ይኖራል። ችግር ሊፈጠር ይችላል ይፈጠራል። ችግር አይፈጠርም አይባል። መቼም ሰው ልጅ ይቅርና ጥርስና ምላስ የተነካከሰ ነው የሚኖር። በዚህ ሰዓት ላይ ويجب علينا أن نحاول لحل هذا المشكلة ይህንን ችግር የምንፈታበት የመግባቢያ ዘዴ መኖር አለበት ማለት ነው። دون نشر ذلك بين الأولاد ይህንን ችግር
ልጆች ዘንድ ካለ መርጨት እናቴ እኮ እንደዚህ አደረገችኝ፣ አባቴ እንደዚህ አድርጎኝ ሄደ፣ እንደዚህ ብሎኝ ሄደ፣ አባቴ እንዲህ ነው። የድሮ ውለታ ይረሳና ወየክፉርነ العشير ነብዩ ሰለላሁ ዐለይሂ ወሰለም እንዲያ ሴቶች ሰው ልጅ በአጠቃላይ ችኩል ሆኖ ሳለ የሴቶች ችኩልነት ደግሞ ትንሽ ከፍ ይላል እና ወንዶች ደግሞ ይህንን አስቀድሞ ማወቅ ያስፈልጋል ማለት ነው። በዚህ ሁኔታ ልጆች ዘንድ ሳይደርስ የኛ ችግር ልጆችን አይምሮ ሳይረብሻቸው ችግርን በጋራ በግል ቶሎ መፍታት ያስፈልጋል። የቤተሰብ ስኬት የሚመጣው በዚህ ካልሆነ አባትን መጥፎ ወይንም ደግሞ ጥፋት እናት የምትነግረው ከሆነ ለልጁ ለአባቱ ያለው ክብርና እይታ ያንሳል፣ ይወርዳል፣ ዝቅ ይላል። በዚህ ሰዓት ላይ አባትን የመታዘዙ ጉዳይ ልጁ ኢግኖር ያደርጋል። ልጁ አባትን የማይታዘዝ የምጠላ በእንዲሁም ቂም የሚይዝ ይሆናል ማለት ነው። በዛን ሰዓት ደግሞ ልጅ በአባት የማይተዳደር ሲሆን ቤት ፈረሰ ማለት ነው በቀላሉ። ይህንን ማወቅ ያስፈልጋል። ዛሬ በሕፃንነቱ ለአባቱ ያልታዘዘ ልጅ ነገ እናትን የሚረግጥ ነው በጭራሽ። ሴቶች ዛሬ ልጆች ጥምጥም ብሎ እናት ስር ሲገቡ ጓዳ ሄዶ ሲሸሸጉባቸው እውነት ይመስላቸውና አባት ላይ ልጅን የማጀገን አይነት ነገር ይታያል ማለት ነው አልፎ አልፎ። ይህ ነገ የቤተሰብ መፍረስን ከሚያመጡ ጣጣዎች አንዱ ነው። ቢከፋም ቢለማም አባት ነው። ይህ ልጅ አባቱን የሚፈራ ለአባቱ የሚታዘዝ ለአባቱ ሲመታው የሚመታለት ሲገለምጠው የሚገለመጥለት ልጅ መሆን ነው ያለበት። አባት የገረፈው ልጅ እናት ልታስጠጋው አይገባም። ሂድ ጉዳይን ከአባቴ ጋር ጨርስ፣ ለምን ተከራከርከው፣ ለምን እምቢ አልከው፣ በቃ ጉዳዩ ትክክል እንኳን ባይሆን ማለት ያደርጉትን የሚያጡ ቢሆን ግን አቅም ከማጣት የተነሳ በልባቸው አዝኖ በጣም ተክዞና ተስፋ ቢስ ይሆናሉ ማለት ነው። وقد رأينا هذا في الواقع في بلاد مختلفة ይህንን በተጨባጭ ነው ያየነው። እንደዚህ አይነት ጥቃቅን ነገሮች ትልቅ የሆነ ስተትን ትልቅ የሆነ ክሳራን ያስከትላሉ። ዛሬ ትንሽ ናቸው ብለን የምናስባቸው ጥንቃቄ ያስፈልጋቸዋል ማለት ነው። ስድስተኛው የቤተሰብ ስኬት አልዓድሉ በይነ አልአውላድ፣ ልጆች መካከል አለማዳላት፣ ትክክለኛ መሆን። አንዳንድ አባቶች የመጀመሪያ ልጃቸውን በጣም ይወዳሉ፣ ከዛ ሁሉን ነገር ለሱ ይለቃሉ። ታናሾችና መካከለኛዎች ልጆች በተዘዋዋሪ በዛ ታላቅ ስር የተመሸጉና የዛ የታላቅ ጥገኛ ይሆናሉ። በዛ በታላቁ አይምሮ የሚመኩ ወይም ደግሞ የሚመሩ በዛ ብቻ ከሱ ብቻ የሚፈልጉ ይሆናል። ይህም ትክክል አይደለም። አንዳንድ አባቶች ደግሞ ሴት ልጆችን ብቻ ያቀርቧቸዋል፣ ይንከባከቧቸዋል። ይሄ አስፈላጊ አይደለም ማለት ነው። ወየጅብ ዐለይና አናዕድለ በይነ አውላድና፣ በልጆቻችን መካከል ቀጥተኛ መሆን አለማዳላት ያስፈልጋል። እንደዛ ሲባል ፍቅር እኩል አይደለም ማለት እኩል ነው ማለት አይደለም። ፍቅር ይለያያል። አባት ከልጆቹም ያበላልጣቸዋል። ይህም አይቀርም። አባት ከልጆቹ አይቶ በእውቀት በግንዛቤ በተለያየ ነገር ያበላልጣል። ነገር ግን ይህንን ማበላለጡን ልጆች ማወቅ የለባቸው። ልጆች ካለማወቅ በስተጀርባ ነው መሆን ያለበት። ልጆች ዘንድ፣ ማህበረሰብ ዘንድ፣ ቤተሰብ ዘንድ ልጆች እኩል እንደሆኑ ነው ማሳመን ያለበት አባት። እሱ ዘንድ ሁለታቸውም ሁላቸውም እኩል፣ ታናሽም ታላቅም ሴትም ወንድ። ካልሆነ ልጆች አባት ሞት በኋላ የሚጠብቃቸው ፈተና ትልቅ አደጋ ነው የሚሆነው። ልጆች አባት ይሄኛውን ልጅ ነው የሚወደው ከኔ ይበልጥ ይሄኛውን ልጅ ይወዳል ብሎ ካሰበ ወደፊት ይሄኛውን ልጅ ይመቀኘዋል። የተሻለ ጥቅም ከአባቴ ያገኝቷል ብሎ ስለሚያስብ በጭራሽ ሊወደው አይችልም። አባቴ ከኔ ደብቆ የሰጠው ነገር አለ ብሎ ያስባል። ولذا عندما قال الله عز وجل في تاريخ يوسف
لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين. نبي الله يعقوب عليه السلام يوسف مطور إني أباتر رأيت 11 كوكبا 11 كواكب تنايم والشمس والقمر ፀሐይና ጨረቃን ማየው رأيتهم لي ساجدين ለኔ እየሰገዱ ሳለ ለኔ የሚሰግዱና የሚያጎበድዱ ሲሆኑ በህልሜ አይቻለሁኝ ብሎ ይነግረዋል ዩሱፍ አለይሂ ሰላም ለአባት ዩሱፍ አንድ ነገር ይገነዘባል ይህ ልጅ ነብይነትን የሚወርስ መሆኑን ተገነዘበ ይህ ልጅ ነብይነትን የሚወርስ ልጅ መሆኑን ተገነዘበ ነብዩላህ ያዕቁብ በዚህ ህልም የተነሳ ከልጆቹ የተሻለ አላህ ዘንድ ደረጃ ያለውና የልጆቹ መሪ እንደሚሆን አወቀ ፈቶታል ህልሙ ነበር 11 ከዋክብት 11 ወንድማማቾች ናቸው ጨረቃና ፀሐይ አባትና ልጅ ነው እኔና ልጄ እኔና ሚስቴ ወይንም ደግሞ እናቴ ሁላችንም ለአንተ ሰጋጆች እንሆናለን ማለት ነው ብሎ ተገነዘበ ከዛ በኋላ ምንድነው ያለው لا تقصص رؤياك على إخوتك ለወንድሞች ይህን ህልም እንዳትናገር be careful don't tell them this ለነሱ በጭራሽ እንዳትነግራቸው አላቸው ማለት فيكيدوا لك كيدا አንተ ላይ ተንኮልን ያሰራሉ ሼስ ላይ ሳደርሰው እሺ فيكيدوا لك كيدا አንተ ላይ ተንኮልን ያሰራሉ إن الشيطان للإنسان عدو مبين شيطان ለሰው ልጅ ግልጽ ጥላት ነው ማይተኛና ማያርፍ ነው ብሏል ስለዚህ እኛ ልጆቻችን ዘንድ ምናበላለት ከሆነ ልጆች አንደኛው ላይ መመቃኘት በጭራሽ የማይቀር ጉዳይ ብንወድ እንኳን ውዴታችን በልባችን ነው መሆን ያለበት ካበላለት ውዴታ هي من الله عز وجل المودة من الله ውዴታ ከአላህ ነው የሚሰጥ እንጂ ሰው ልጅ ታግሎ የሚያገኝ አይደለም አባት በውዴታ ቢያበላለት በጥቅም ማበላለት የለበትም hatta ሲሰጥ ሁላቸውን ጠርቶ አንድ ላይ 10 ብር ሄዱ ያላ ነው ልብስ መገዛላቸው ሆነ ይዟቸው ሄዶ ተመሳሳይ ልብስ እንደዚህ ነው የሚያስፈልገው ማለት ነው የተቀሩትን ኢንሻአላህ በሌላ ጊዜ እንመለስበታለን اللهم تقبل منا انك انت السميع العليم وتب علينا يا مولانا انك انت التواب الرحيم سبحان ربك رب العزه عما يصفون وسلام على المرسلين والحمد لله رب العالمين السلام عليكم ورحمة الله